አንድ ዛሬ አይቼ ገረመኝ። የዚህ ልጅ ፎቶ እየለጠፋችሁ በየሚዲያው ይፈለጋል ወንትድ ትላላችሁ። መች ተደበቀና ነው? ሀገር ውስጥ ተቀምጦ ሰፈሩ እየታወቀ የቤት ቁጥሩ ቤቱ እየታወቀ መች ጠፋንና ነው? እኛ ሀገሩና ሰፈሩ ቤቱ መች ጠፋን? አልጠፋንም እኮ። ጠፋን የሚል አካል ካለ ይምጣ እስቲ ፈልግ ያጣው ያለ የለም። ነገር ግን ችግሩም እንደው ታውቃላችሁ፣ የምጠይቅ አካል አልተገኘም። የሚፈልግ አካል ሳይገኝ ይፈለጋል ማለት ትርጉም የለውም። ፈላጊ ማን ነው? እንዲያነ መከታተልና መጠየቅ ያለበት ለሙስሊም ቦታ ይዤ እከራከራለሁ ለምን ለመጅልስ ነበር። መጅልሶች ተንጅቷል። ነብዩ ተሰደበ፣ እምነት ተሰደበ፣ ደንታ ያላቸው እነሱ የራሳቸው ነገር በየቦታ ቪዲዮና ፎቶ መለጠፍ ብቻ ነው ተነስተው እና ከመንግስቱ አካል ጋር ሂዶ ተቀምጦ በፓርላማ ገብተናል ተወያይተናል ማለት ነው የሚለጥፉልን። ዑለማዎችም እየተናገሩ አይደለም። ማን ነው የምፈልገው? ፈላጊው ማን ሆኖ ነው? መጅልስ ማንን ፈልጎ ማን ይዞ ያውቃል? ማንን ጠይቆ ማን ለህግ አቀርቦ ያውቃል? ባለፈ ጥሩ ድርጅት ስላላቸው ጥሩ ተቋም ስላላቸው የኦርቶዶክስ ድርጅት እምነት በታቦት ተቀለድ ብሎ በአምቦ ዩኒቨርሲቲ ላይ ለቀለዱ ተማሪዎች ልጆች ሰዎች ለህግ አቀረቡና ቅጣት ተሰጣቸው። ህግ የሚፈልገው ነገር አደረገ። የእናንተስ መጮ ምን ትርጉም አለው? ተቋማችሁ ደካማ ከሆነ እንዲያነ ደካማ ተቋም እኮ ነው አለ ነው አባሽ ነው ያዘ በተባለበት ጊዜ እንኳን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አልተሰደቡም። መጅልሱም እንዲህ ዝም አላለም። የዛሬው ግን አለሱና ወልጀማዓን ለዲናችን ሰራለ ለምሉ በየሰፈሩና በየመንደሩ እየሄዱ ፎቶ እየተነሱ ቪዲዮ እየለጠፉ በየመንግስቱ ሄዶ ፓርላማ ተቀምጦ ቪዲዮ እንወያያለን ማለት እንጂ ለዲናችን ምን አደርጓ ሳይቶን አቃሉ። ስለዚህ የሚፈልግ መጅልስና የእምነቱ ተቋም ሲገኝ ተፈላጊው ግልጽ ቦታ ነው አለው። ምንም ፈለጋ አያስፈልግም። ስለዚህ መጅልስ ካላችሁ መጅልሳችሁ ላይ ጭው እንጂ ይፈለግ ማለታችሁ ትርጉም አልባ ነው የሚሆነው። ይሄ ነው የምለው። መጅልስም እንደሚያደርግ አላቅም። ይሄ ግልጹ እንቅጩ መሬት ላለው ነው መነግራችሁ። መወሻሸት አያስፈልግም። ሰውየው ወይ በስርዓት ከሰው ጋር ይወያይም፣ ተወያይተን አይተናል፣ ስድብ ብቻ ነው። ወይ መረጃውን በስርዓት አቀርቦ መረጃው ጋር አይነጋገር። ለእንዲህ አይነቱ ህገወጥ ወይ ጋተወጥ የሆነ ሰው በስርዓት በህግ መጠየቅ ነበረበት። ከሌለ ደግሞ እምነታችሁና ነብያችሁ እየተሰደበ ኑሯ አዕዘቱን የተባላችሁት አዝለቱን ተብላችሁ ኑሩ። እናንተ በተቃራኒ ይሄ ነው የቀራችሁ። አላህ ይስጥር።